ሰላም ጤና ይስጥልኝ። ትላንት የፊክስድ ማይንድሴት ወይም ደግሞ የተገደበ አመለካከት እንዴት ህይወታችንን ሰንጎ እንደሚይዝና እንደ እስር ቤት እንደሚሆንብን በዝርዝር አይተናል። ዛሬ ደግሞ ያንን እስር ቤት ሰብረን የምንወጣበትን የነፃነትን በር እንከፍታለን። የምናየውም አዳጊ አመለካከት ወይም ደግሞ ግሮዝ ማይንድሴት ስለሚባለው ታላቅ ጽንሰ ሐሳብ ነው። ብዙ ሰዎች ይህንን ዝም ብሎ እንደ መጎማሰብ ወይም ደግሞ ፖዚቲቭ ቲንኪንግ ብቻ ይቆጥሩታል። ነገር ግን አዳጊ አመለካከት ከዚህ ያለፈ ውስጣዊ እምቅ አቅማችሁን አውጥታችሁ የምትጠቀሙበትን ሳይንሳዊ መንገድ ነው። ዛሬ ይህ አመለካከት እንዴት ፍርሃታችሁን ወደ ጉልበት፣ ውድቀታችሁን ደግሞ ወደ ስኬት መሰላል እንደሚቀይረው አብረን እናያለን። የአዳጊ አመለካከት ዋነኛው ሚስጥር ትኩረቱ ጎበዝ መባል ሳይሆን መታነጽ ላይ መሆኑ ነው። በዚህ አስተሳሰብ ውስጥ ያለ ሰው ውድቀትን እንደ ፍርድ ሳይሆን እንደ መረጃ ነው የሚያየው። አትችልም የሚል ድምፅ ሲሰማው እሱ ግን ገና አልተለማመድኩም በሚል ተስፋ ይተካዋል። እያንዳንዱ ፈተና ለእነዚህ ሰዎች የአንጎል ስፖርት ነው። ከባድ ስራ ሲገጥማቸው አይከብድም ወይ ብለው አይሸሹም። ይልቁንም አይምሮዬ ሊያድግና አዲስ ነገር ሊማር ነው ብለው በደስታ ይቀበሉታል። እዚህ ጋር ዋናው ቁም ነገር ውጤቱ ላይ ብቻ ሳይሆን ሂደቱ ላይ ማተኮር መቻሉ ነው። ይህ አስተሳሰብ 5 ዋና ዋና ምሰሶዎች አሉት። አንደኛው ተግዳሮትን እንደ ስጋት ሳይሆን እንደ መልካም አጋጣሚ መውሰድ ሲሆን፣ ሁለተኛው ደግሞ እንቅፋቶች ቢበዙም በጽናት መቀጠል ነው። ውድቀት ለነዚህ አመለካከት ባለቤት ወደፊት ለመራመድ መውደቅ እንጂ የመንገዱ መጨረሻ አይደለም። ሶስተኛው ጥረትን ማድረግ እንደ ድክመት ሳይሆን ብቃትን ማሳደጊያ ብቸኛው መንገድ አድርጎ ማየት ነው። በተጨማሪም የሌሎች ሰዎች ስኬት ቅናት ሳይሆን መነሻና ትምህርት ይሆንላቸዋል። በአጠቃላይ እነዚህ ሰዎች ገና የሚለውን ቃል ኃይል በሚገባ ይረዱታል። ታዲያ ይህንን አመለካከት ዛሬውኑ እንዴት መለማመድ እንችላለን? ዛሬ አንድ የማልችለው ነገር ነው ብላችሁ በፈሪነት የተዋችሁት ስራ ጀምሩ። ስትሳሳቱ ወይም ሲከብዳችሁ አንጎሌ አዲስ የነርቭ መንገድ እየፈጠረ ነው ብላችሁ ራሳችሁን አበረታቱ። አዳጊ አመለካከት እንዲሁ ለይስሙላ በጎ መሆን አይደለም። በትግልና በጥረት ውስጥ የአንጎላችን የነርቭ ግንኙነት እየጠነከሩ እንደሚሄዱ በሳይንስ የተረጋገጠ እውነት ነው። ስለዚህ ካላወቁት ወደ ማወቅ፣ ካልቻሉ ወደ መቻል የሚወስደውን ይህንን የአስተሳሰብ መንገድ የዘወትር ልምዳችሁ አድርጉ። በቀጣይ ደግሞ አቢሊቲ ወይም ደግሞ ችሎታ በሚል ፕሮግራም እንገናኛለን። ከዛ በፊት ግን አንድ ጥያቄ ጠይቃችሁ፣ እስኪ እናንተስ አልችልም ብላችሁ ትታችሁት አሁን ግን ገና አልለመድኩትም ብላችሁ ልትጀምሩት ያሰባችሁት ስራ ምንድን ነው? ኮሜንት ላይ አካፍሉኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ሼር በማድረግ እንዲሁም ደግሞ ቀጣይ የምንለቃችሁ ቪዲዮዎች እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን አትርሱ። ቻው።